ከሆነ ነው የሚሄደው ዩቲዩብ ላይ ከሳችን በላይ ማለት ነው። በጣም ይደብራል። ነው ጨረቃ ፋሚሊ አንድነታችንን ማሳየት አለብን ዛሬ አንድነታችንን። ለምን እነዚህ ልጆች ከስር ጀምሮ ነው ይዘናቸው የመጣ ነው። ንቀትም ክብርም እንዴት እንደሆነ ማሳየት አለብን ዛሬ። እንግዲህ ማሳየት አለብን። ጌታን ነው የምላችሁ። ይሄ እኮ ለኛ ንቀት እኮ ነው ናንዬ፣ ለኛ ንቀት በጣም እኔ ሙዬ ምን እንዳናደደኝ ታውቃላችሁ? ሰብልዬ እዚህ ጋር ሁላችሁ ሁልጊዜ ስራም ቢሆን ለሃይሚ የሚሰጣት ስራ ሃይሚን የሚያስረግጣት ሃይሚን የሚያስንቃት ሃይሚን በቀደም እንዴት አድርጎ ነው ያወጣት? ውሻ አድርጎ ካወቃችሁ ዛሬችን አበባ ተቀበላት፣ በክብር አስቀመጠችው፣ አጎረሰችው። እኛ ይቃጠሉ ብሎ ነው። እኛ እንቃጠልም። ጆሮስ ነው እከበራለሁ እኔ ለእናቴ እንደሱ በሆነ ልጃችን ምናምን የምንለው እየተረገጣች ነው። ማናት የት ምን ይረግጣት? ማናት ምትረግጣት? ሚረግጣት ለራሳቸው ለራሳቸው ነው። ምንም አትረገጥም። ግማታ ነው። ምን አረች? ሃይሚ ዛሬ አልመጣች አላወራች። ምን አረች? ምንም አላረገች። ማይቀንበት ቲክቶክ ላይ እንዳትቀመጥ ነው የምትፈልገው መሰለኝ። ቲክቶክ ላይ አሯን ነው የምናበላ በየቲክቶኩ። ሃይሚ ነው የሚረግጣት ማለት ነው። ዘልዛሎች ናቸው፣ ሴት አይደላችሁም። ሃይሚ ምን አባታቸው አድርጋቸው ነው ደግሞ የሚረግጣት? ሰላም አነካት ማላለችም እንዴ? ምን አባቷ ፈልጋ ነው ደግሞ የምትሰድባት? ይንገራችሁ ዛሬ እሷን ለምን አስፈለገ? ትላንት ሃይሚ አልፈልግም እኮ አላለችም። አላህ ምስክር ነው። ምንድነው አላለችም? ያለህም ችግር ልሽ ሊያወራ ትንሽ ያለውን ችግር ፊታ ወደኔ ሳትመጣ በፊት ያለውን ነገር ውስጥ ያለውን ነገር ጭረስ አለች እንጂ አልፈልግም፣ አንተ አይኔን ማየት አልፈልግም፣ ካንተ ማላየት ፈልጋለሁ አላለችም። ነገ እኮ እቺ ጎሮሮራችን እኮ ይያዛል። እውነት ነው። ይሄ ሚላሳችን እኮ ይያዛል። ነገ ያወራል እኮ ራሱ አልፈልግም እኮ አላለችም። ምን አስመሳይ ሰው ነው እንዴ? እኮ በጣም ነው ገረመኝ። ምን ማለት ነው? እሷን ለማስቀናት ነው አይደለም? ለበር አባደን እንደዚህ ነው። ወፍ የለም። ህይወት ላይ መጫወቻ አይደለም። ህይወት ቀልድ አይደለም። ራሱ መቆም አለበት። እናንተ ለበር ማለት ነው። ህይወቱ የሚመራው እኮ ራሱ ነው። ራሳችን ፉስ አይደለም። የብሩክ ህይወት የሚመራው ፉስ አይደለም። ራሱ ነው። መቆም አለበት። አቋም የራሱ መኖር አለበት። ራሱ ነው። ማንም ቀይም ጥቁርም ራሳችን መከራባበር የስደት መጠጣት ምን ያስፈልጋል? ነገ ዛሬ እኮ እንደዚህ ህይወት እኮ ተከመደለም። አንገቷን ይዞ ያስወጣት የለችን። አንገቷን ይዞ ማስወጣት አቅቶት ነው። ማንም ሰው አይሰድባትም። ልንገራችሁ እግዚአብሔርን ሁልጊዜ ትክክል ነች። ማንም ትክክል ነች። ኧረ እባክሽ ትምጣ ቤቷ ነው። ማንም ሰው እንዳይሰድባት። ምረጥና ጃም እንዴ ወጥቶ ያወጣት እሷ ነው። ቤቷ ነው። ከመጣችም ትክክል ነች። ለኔ ምን ጊዜ ማሚ ትክክል ነች። እቺ ራሷ ማታ እኔ እኮ ገረማኝ ነገር ሴት ልጅ እዚህ ጋር ሴቶች ናቸው ሁላችሁ። ሴት ልጅ ወንድ ጋር ሄዳችሁ የማን ዕቃ ይዛችሁ ነው ለወንድ ልጅ ራት የምትሰሩት? የማን ዕቃ ነው? አዑዙ ቢላሂ ሚነ ሸይጣን ረጂም። ምን ረካሽ ናችሁ? ጎዳና የተወለዳችሁ ልጆች ናቸው። እንደዚህ ነው ሴት ጎዳና ላይ እናት አባት ያላወቁት ከብት ባለጌ ናቸው። እንደዚህ ነው ሴቶች። ወይኔ በላቸው። በጣም ነው የሚደብረው። እኔ የምላቸው ወንድ ቤት ገብቼ የሰውን ዕቃ ይዤ እራት መስራት ላኢላሀ ኢለላህ። ምን አይነት ለምን ትላለች እናት ልጅ ተቃጠሩ አትየው ሲጀምር ቪዲዮ ሰሙ። እኔ የምላችሁ ማለት ነው ሁሉም ይታወቃሉ። ሁሉም እየታወቁ ነው የሚሰሩት። እኛን ነው ኃጢአት ወንጀል እየገባን ያለው እርስ በርሳችን የስደተኞቻችን ይተዋወቁ። እዚህ ሃይሚዬን የሚያስረግጥ ነገር እዚህ አትለፍልፍብኝ። እኛ የምንለው ሃይሚን የሚያስረግጥ ስራ መጨረሻ ላይ የምትለምን ምናምን አያምጡብን ያለው ገባል። እኔ ነገር ዛሬ ማስረግጬ ነው የምነግራችሁ። ያንማ ትክክል ነሽ። ግን እኛ እርስ በርስ አንስተዳደብ። የስደተኞቻችን ነገ አንቺ በትታመም የምደርስልሽ እኔ ነኝ። ከዚህ እኮ እኛ በእነሱ የተነሳ እርስ በርስ እየተባለን ወደድኳት ደግሞ እስከ ጥግ ነው የምሄድላት። ማንም አላለ ታመምኩም አልታመምኩም ጌታ ቀኔ ከደረሰ ይዞ ጭልቅ ይበል። በሷ አልደራደርም እስከ መቼም ብሆን ለኔ ምን ጊዜ ማንም ልክስክስ ኢትዮቦች አይቻለሁ። ሃይሚ ግን ሃይሚ ነች። ሁል ጊዜ ትክክል ነች። ከአንድ ወንድ ጋር ትለጣጠፍ ስራዋን በአግባብ የሰራች ሴት እንቁ ሴት ብትሆን ሃይማኖት ታደሰ ነች።
ወንድ ብታመጣ ራሱ ርቀቷን ጠብቃን መሰራው ሲጀምር በቃ አንቺ እኮ ነው የሚያናድደኝ እኮ እመንዬ እሱ ማለት ነው። እንዴት አድርጎ ነው ያወጣት? በስራስ ቢሆን እንዴ ሴት ናቸው። አላመመሽም? አልታመምሽም? አራሙኛ እኔ ግን ቪዲዮ አላይም እኮ አላይም። እኔ ካላስ እንደሚያቃጥል ምናደ ስለሆነ አላይም። ስለምናደ ቲክቶክ ኢትዮጵያን ሀገሬ ነው እንዳልሰድብሽ ደግሞ አንቺ ስምሽን እዚህ ላይ ጻፊ። እኔ ቲክቶክ ቁርራጭ ነው የሚያው ቲክቶክ ሲመጣልኝ እንጂ ማርያም አላይም። ለምን ስለምናደር ስለምቃጠል በኋላ ስሜታዊ ሆኜ ስለምሳደብ ወደ ራሴ መመለስ ነው የምፈልገው። አላይም ቪዲዮ አስገቢያት። እኔ ልውጣና አስገቢያት ዩዘርን አንዬ ኖ ቆያለ ነው። ኧረ ችግር የለም ምን ይወጣላታል ወይ የለችም እኮ ዩዘር አትታየኝም። ይጭት ትላንት ምን ሊያስጋ ካንቺ ሌላ ህይወት የለኝም። ምን ሊያስተካክል ምንም ነገር እኔ ጋር ምንም የለም ካንቺ ሌላ። አረ ሊያስመክል ዛሬ የት ደረሰ? የት ገባ? ያለው ትላንት ያለው ቃል የት ገባ? አፉ የት ተቀየረ? ወዴት ሄዳ? እኮ ታዲያ ፍጹም ምንም ያደረገው ነገር እኮ የለም። ትናንትና ሃይሚ እንደዚህ ብላኛለች። እኔ ልንገረው ብሩኬ ይዞ ከመጣ ኦዲየንስ ይሰድባል ብሩኬ። ለዛ ነው በፍጹም የመጣችው እንጂ ማወቅ አለበት። ይሄንን ነው ፍጹም ምንም ሰላም ሀናንዬ አንድ ሰው ቤቱን ማስከበር ያለው እኔ ራሴ ነኝ። የራሴ ቤት ከሆነ እኔ ሳይፈቅድ ፍጹም መጣ ከሆነ አባራለሁ። ፍጹም ምናምን አትበሉ። ማስከበር ራሱ ነው። ውጭ ከቤት ማለት ራሱ ነው። እንደ ስንት ጊዜ ነው ራስን አስከብርታለ። እስካሁን ምንም አልተቀየረም። ህፃን ነው። ህፃን እየሆነ ይሄዳል ነው ምንድን ነው ጭራሽ ሴት ከመሬት ከውጭ ማታ ሴት ቤቱ ላይ ቁጭ ብላ ራን ወይኔ ኧረ ምን አይነት ዘመን ነው? እኔ ግን የምለው ነገር ግን ብሩኬ ወደ ልብ ብትመለስ ወደ ልቦና ብትመለስ የዚህ አይነት ስራህን ብትተወው ማስመሰሉ ቢቀርብ ይሻላል። እናቴ ባላሽ መናገር የምፈልገውን ተናግሬ እወጣለሁኝ። የራሴ ሀሳብ ነው። ምንም የለም። ትላንት ሃይሚ ፊት አይታችኋል እንደ እንደዘነ ተናገሪ። ቆይ ብሩኬ አንዴ እኔማ ተረጋግና እና የሁለት ደጋፊዎች የተባሉትም ካንተ ላይ ጥላቻ ከመነሳቱ በፊት ይሄችን ጋለሞታ ልባላት ባል ያጣች እዚህ ትቶ እያመጣ ሌላ ነገር ክፉ ቃል እንዲወጣነ ከምታደርግ ትናንትና መጣ ለመንክ እንዴ? ወባ በሽታ እንኳን በአንድ ቀን አትለቅም፣ እንኳንስ ፍቅር። ትናንትና ተናግረህ ማታ ልጅቱ መታ ላንተ እራት መስራት ማለት ምን የተሰራው ደግሞ ሙዬ ቪዲዮ ትናንትና ለሷ ተናግሮ ማታ ነው እኮ የተሰራው እኮ ማታ እኮ ነው የትናንትና ማታ ቪዲዮ እኮ ነው። እራት እኮ ነው የሰራችው ልጅቱ። ምን አይነት ጭንቅላት ነው? ትናንትና ኤፊ ጋር ሰርቶ ሄዶ ልጅቱን ይዞ መጥቶ ራስ ስር ይላል። ድራማስ ቢሆን አሁን ይሄ ድራማስ ቢሆን አሁን ይሄ ምን አይነት ድራማ ነው? ምን አይነት ድራማ ነው አሁን ይሄ የሚባለው? ይሄ ዝም እኮ ፍጹም ነው የሰራው። እሷ እኮ አይደለችም ድርዬ፣ ፍጹም ነው የሰራው። ይሄ ሴት እሱ ነው የሰራው። እሷ ምን ሞያ አላት? ይሄ መወሎያ ራስ ይሄ የሽንት ቤት መወሎያ የመሰለ የሳሎን መወሎያ እንኳን አይደለም። ቅማላ ዛሬ ምን ነው? እኔ እኮ ምለው ሰው እግዚአብሔርን አስመሳይ በእውነት ሃይሚ ብትሆን እንደዚህ ያደረገችው ባናቷ ነበር የምትወርዱት። ብሩክ ሲሆን ግን አለቅላቂ ናቸው። ሙዬ አለቅላቂ ናቸው። በጣም አለቅላቂ ቆሻሾች፣ ሁለት ለባሾችማ ከፍት ናችሁ። ልንገራችሁ ስራ ነው ትላላችሁ። ለባሽ ሁሉም አይደላችሁም። ከዚህ ላይ መናገር የምፈልገው ግን አላችሁ። ሴት አይደላችሁ። ሴትነትን ክብረ ራሱ አትሰጧትም። እባቦች ውስጥ ለውስጥ የምከዱ እናንተም ብሎ ጨረቃ ፋሚሊ ቆሻሾች እባብ ናችሁ። የሷ ልክ የሷ ሲመጣ ሀናን ልንገርሽ ምክር የሆነ መሳቅ ምን ማለት ሃይሚ ሆና ስትመጣ ግን ከጉርጓድ አባታችሁ ከነዝር ማንዝራችሁ ግቡ ይወጣሉ። ከምን እንደምታይ ልክ አይጥ እንደተ ነው ከጉርጓድ የምወጣው ያችን መስሎ ይወጣሉ። አፈር ብሉ እናንተ። አሁን ሴት ናችሁ ቁሞ ቀርሁላ
ባቸው እቺ ትንሽዬ ልጅ የለፋችበት። ኧረ በስመ አብ። ስራም ቢሆን አወግዙ፣ ስራም ቢሆን ይቆም በሉ። ስራም እንደ ቢሆን ማወገዝ አለብን። እቺ ልጅ ስራም ቢሆን አወግዙ። እሱ አይተውም ለልጅቷ ስትሉ ለዚች ለትንሽዬ ልጅ ስትሉ የለፋችበት ነው የተረገጠችበት ነው። የኛ እኮ ያን ጥላቻ የለብንም አለበት። አይተውም እዚህ ጋር ስራ የምትሉ ሰዎች በሰራው ስራ ማርያምን መድኃኒዓለምን እየባሉ ስራ የሚባል ነገር የለም። ስራ አይደለም። አሁን እሷን ለማስቆቀር ነው እየሰሩ ያሉት። ናችሁ ስራ ሲቀጥል ደግሞ ትላንትና ቅድም እያልኳችሁ ነበር። ዩዘር ቅድም ተናግሬ ነበር። ትላንትና ምን ብላ ጠይቀዋለች? አንተ ከኋላ ያለውን ነገር አስተካክል ስትለው በምን እናውቃለን ነገ ምን እንደሚፈጠር አለ። እቺን እንደሚያመጣ እሱ ልቦናው ያውቃል። ሲጀመር ደግሞ ማለት ነው እናንተ ስራ ትላላችሁ እንጂ እቺን ስለሚያመጣ አይደለም። ምንድን ነው ያለው? የሃይማኖቶች የምትባሉ ሲል አሁን በኋላ ከዚህ ጋር ስለሚመጣ ከእንግዲህ ማየውኝም ስላለም ይሆናል ይሄንን መልእክት ያስተላለፈው። ምን ታስባላችሁ? ኧረ ምን ያለው እኔ የምትወዱ ወደፊት ብሏል። አዎ ወደፊት እኔ የምትወዱ ወደፊት ብሏል። ምን ይመስልሽ? ነቃ እያረግን አይደል እንደሚሄደው ጊዜ ተታነው ነው እንጂ ንቀን እኮ በተለይ እኔ ትቼው ነው። ከሄደ እኮ ይሄድ፣ ግን ልጅቷን ይተዋት በቃ ይሄድ። ከሄደ ሲጀመር ተለምኖ የሚሆን ነገር አይደለም። ከሄደ ደግሞ እኮ እሷ አልፈልግህም አላለችም። ሲጀመር አልፈልግህም አላለችም። ወንድሟም ቢሆን አይቻልም አላለም። አስተካክል፣ ከጀርባ ያለውን አስተካክል ነው ያሉት ሁለቱም። ፍፄ ምን አለ? ሞኝ ካመረረ አለ ሞኝ ምንድን ካለ አለ ወዲያው ይመጣ። እግዚአብሔርን ምንም ፍፄ ላይ ራሱ ችግር አለበት። ያኔ ሲመጣ ተቅለስልሶ አንገቱን እየደፋ ልክ አሁን 78 ነው ምን ሲደርስ አሁን ማንም እንትን አይለኝም ብሎ ሃይሚን መናገር ጀመረ ማለት ነው። እሱ ራሱ ችግር አለበት። ምን ብሎ ነው ያለው? ማን ያኔ ሰምታችሁ ለቪዲዮን እሱ እኮ እንደማንም ወንድ ከማንም ሴት ጋራ መስራት ይችላል። ለሷ ብሎ ነው አንገቱን ደፍቶ ቤት ተሰብስቦ የተቀመጠ ያለ ሰው እኮ ነው። ታውቂያለሽ? ይሄ አብረው ያወሩትን ነው ያለው። እና ከፈለገ ሴት እኔ ልንገራችሁ አይደል አንድ እዚህ ጋር ማውራት የምፈልገው ሁሉ ኢትዮበሮች ሲመጡ ማለት ነው። ሩታውን ስንት እንትን አብረዋት ቲም አሏት የሚደግፏት የሚከራከሩ ሲሰሩ በግሩፕ ራሱ። እቺ ልጅ እኮ በሁሉ ስራ ላይ ብቻዋን የሚያታግል ነገር ነው እና ሩታ እኮ አብርሽን ራሱ እንትን ብትል ጀግና ናት። ለምን የራሷን ላይፍ እየኖረች ነው። እሱ እንዳረገው ወንድ አምጥታ አበባ እየተሰጣት እንደፈለገች እኮ እየሆነች ነው። ሃይሚ እንደሷ ሆናለች? አልሆነችም። ሃይሚ ግን ወስዶ ከቤቷ አስገባ እና ሃይሚ እንደዛ ብታረግ እሱ አያብድም የትም አትሄድም እያለ ነው በነፍሷ የሚጮተው። እኔ አሁንም ቢሆን ለሃይሚ ምላት ነገ ቤቴ እሷ ጋር ልትጣላ እንዳትመጣ። ጠብቂ፣ ነገ ልንገርሽ የኔ ውድ ጠብቂ፣ ነገን ጠብቂ። በሷ ራሱ እግዚአብሔርን እናደዳለሁ። ኧረ አትናደጂ፣ መብቷ ነው። ለእኔ ትክክል ነች ብለሽ መብቷ ነው። ምንድነው የሚያናድሽ? ኖ አይደለም፣ በቃ ራሷን ማስከበር አለባት። እሱ እኮ ሁሌ እሷ ላይ ነው ተጽዕኖ እያደረገ ያለው። መብቷ ነው አንበል፣ በቃ ይቅርባት እንደዚህ አይነት ስራ። እሷ እየተሰደበች አሁን ጀምረዋለች። እኛ ብንላት እሷን የሚነካ ነገር አትናገሩ። ቤቴ ውስጥ ለእኔ ምን ጊዜም እሷ የሚነካ አይደለም። በቃ እሱ ለዛ ነው በነፍሷ የሚጫወተው። አለን ሰላም ነሽ ሀናንዬ? ነገ አሁን ሃይሚ ወንድ ብታመጣ አሁን ያየሽው ሰው ሁሉ ዛሬ ሲያወራ የነበረው ሁሉ ግልብጥ ይልና ከሃይሚ ሰው ነው ገደል ይግቡ። የእሷ እህቶች እኮ ሺ ናቸው እንዴ! ታምጣ የሚገባው ብቻ ነው እንደምታዩት። ነገ እንደው ይዛ መጣች፣ እንደው ቅዱስ ገብርኤል ባረገው ይዛ መጣ ትስራ። እሷ ይሰማቸዋል። አዎ አስተካክል ማለት ሴት ይዘ መምጣት ነው እንዴ? እሷ እኮ ያለችው ያ ነገር አስተካክልና አብረን ነው ማለት ሲያቃጥል እግዚአብሔር ሴት ይዘህና ማለት እኮ አይደለም። እንዴት ነው ይሄ? በጣም እሱ ነው እኮ የሚገርመው። ፈልጋት ምንድን ነው በቃ ወንድ ሰሚ ነገር ውዴ፣ ወንድሟ በእግዚአብሔር ሙት እያደረጋቸው አንዳንድ ተደማ አልወጣቸውም ጭራሽ። ላረጋለሁ ሚውት እኔ አይ ትንሽ ላውራና ልወጣ ስለሆነ ይዘርጌ ትንሽ ሀሳቤ ልግለጽ። እኔ በጣም ነው የሚገርመኝ ማለት ምን እያስተማሩ እንደሆነ ራሱ ግራ ነው የሚገባኝ። ወንድ ልጅ ማለት ታጋሽ ያፈቀረ ሰው መቼም እንደዚህ አይደለም። የምር ልቡ አሁን ያየነው ቪዲዮ ላይ ካለ እንዴት ነው ይሄ ከቤቱን ያስወጣቸውን ሴቱን አስገብቶ እንደገና እሷ በሌለችበት ምናምን ከዛ ይጎርሳል ይበላል ምናምን። ይሄ ፍቅር ነው ሲጀመር?
ወንድነቱ ሃይሚ ጋር ብቻ ነው እንደሱ የሚሰራው ሌላ ሴት ጋር ይሰራል። እና በጣም ነው የሚያሳዝነው የምር የሚሰራው ስራ ልክ አይደለም። በቃ ወደ ራሱ ይመለስ። በሃይማኖት ጸበል መሄድ ካለበት ይሄድ። በቃ ሄድ ይታመዋል። ልክ አይደለም። ሴቶች በስተውበት አይ ሴት ሁላ እኮ ሴት አይደለችም። ዘር የአንድ ወንድ ልጅ ለአንድ ሴት ልጅ ነው እንጂ የተፈጠረው እግዚአብሔር አምላክ በየቦታው አይደለም እኮ እንትን መሆን ያለበት። እሱ ሴት ሁላ ስለመጣች የሚያፈቅሩት መሰለው እንዴ? ለጥቅም ነው የሚመጡት። የታወቀ ነው። የለፋው ሌላ ሰው ነውና እኔ እንጃ እንዴት እንደሚያስብ ራሱ አላውቅም። እኔ በጣም ነው የሚያናግረው። በቀደም እንደውሻ ያለው ራሱ ሪስፔክት ምንድን ነው? እኔ እየገባኝ አይደለም የእውነት ባለ ትዳር እንደዚህ አይደለም። ትዳርም ከፈለገ ወደፊት የሚፈልጋት ከሆነ እሱ የምር ማስከበር አለበት። እሱ ያላስከበራት ማን? ጓደኛው እኮ የሱ ነው ታውቂያለሽ። እሱ የሚነግረው ጓደኛ አይደለ? የልቡ የሚነግረው ነው ያደረገ ያለ። ምንም አይነት የራሱ ስራ ነው። በጣም አሳዝናል።